ሰላም ውድ የቻናላችን ተከታታዮች፣ ይህ ቻናል ቢዩቲ ሶሉሽን ይባላል። በዚህ ቻናል ስለ ጤና ጉዳዮች የምናወራበት እና አንዳንድ ምክሮችን የምንለግስበት ቻናል የዩቲዩብ ቻናል ነው። ዛሬ ወሳኝ የሆነ ርዕስ ይዘን መጥተናል። ለዚህ ብዙ ጊዜ ለሽንት ትነሳላችሁ? ሁልጊዜ ውሃ የመጠማት ስሜት ይሰማችኋል? ወይስ ከበላችሁ በኋላ የረሃብ ስሜት ይሰማችኋል? እነዚህ ቀላል የሚመስሉ ምልክቶች የስኳር በሽታ ምልክቶች ሊሆኑ ይችላሉ። ስለዚህ ችላ አትበሏቸው። ዛሬ በዚህ ቪዲዮ 10 ችላ የምንላቸው የስኳር በሽታ ምልክቶችን እናያለን። እስከ መጨረሻው ተከታተሉን። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ካያችሁት በኋላ ላይክ፣ ሼር እንዲሁም ኮሜንት ላይ ሀሳባችሁን ጻፉልኝ። አንደኛ፣ እነዚህ ከአስሩ ምልክቶች አንደኛው ብዙ ጊዜ መሽናት ነው። ኩላሊት ትርፍ የሆነውን የስኳር መጠን በሽንት ለማስወጣት ቶሎ የመሽናት ሊኖረን ይችላል። ላይ ሽንት ይነሳል። ስለዚህ የስኳር በሽታ ምልክት ሊሆን ይችላል። ሁለተኛ፣ ሁልጊዜ የውሃ ጥም መሰማት ነው። ቅድም እንዳልነው ቶሎ በሽንት መልክ ፈሳሽ ስለምናጣ የመጠማት ስሜት ሊሰማን ይችላል። ይህም ቶሎ ምርመራ በማድረግ ልናውቀው እንችላለን። ሌላው ሶስተኛው ሁልጊዜ ረሃብ መሰማት ነው። ምግብ በቅርብ በልታችሁም ቢሆን የረሃብ ስሜት ይሰማችኋል? ይሄ ማለት ወደ ሴሎቻችሁ ስኳር ወይም ግሉኮስ የምንለው ወደ ሴሎቻችን እየገባ አይደለም ማለት ነው። ይሄ ማለት ቶሎ የረሃብ ስሜት እንዲሰማን ሊያደርግ ይችላል። አራተኛ፣ ያለ ምክንያት ክብደት መቀነስ ነው። ምንም አይነት የአመጋገብ ለውጥ ሳናደርግ እንዲሁም ስፖርታዊ እንቅስቃሴዎችን ሳንሰራ ከፍተኛ የሆነ የክብደት መቀነስ ካለ ይሄ የስኳር በሽታ ምልክት ሊሆን ይችላል። አምስተኛ፣ ድካምና የኃይል ማጣት ናቸው። ይሄ ወደ ሴሎቻችን ግሉኮስ ወይም ስኳር ገብቶ በቂ ኃይል እያመነጨ አይደለም ማለት ነው። ስለዚህ ይሄም የስኳር በሽታ ምልክት ሊሆን ይችላል። ስድስተኛ፣ የዓይን ብዥታ ነው። ድንገት የዓይን ብዥታ የስኳር መጨመር ምልክት ሊሆን ይችላል። ሰባተኛ፣ ቁስል ቶሎ መዳን አለመቻል። ትንሽ የቁስል እንኳን ኖሯ መዳን አለመቻል። ይሄ ማለት ስኳር በሽታ የሰውነት የበሽታ መቋቋም ኃይልን ስለሚቀንስ ትንሿ ቁስል እንኳን ልሰፋ እና ከፍተኛ የሆነ ቁስል ሊሆንብን ይችላል። ስምንተኛ፣ ተደጋጋሚ ኢንፌክሽን ሰውነት ከዚህ ጋር በሽታ የመቋቋም ኃይላችን ስለሚቀንስ ለተለያዩ ኢንፌክሽኖች ሊያጋልጠን ይችላል። ለምሳሌ የቆዳ፣ የድድ እንዲሁም የሽንት ቧንቧ ኢንፌክሽን ሊገጥመን ይችላል። ዘጠነኛ፣ እጅና እግር መደንዘዝ ነው። እጆቻችሁ ወይም እግሮቻችሁ የመደንዘዝ ምልክት ያሳያሉ። ይሄ የስኳር መጠን ከፍተኛ ስለሆነ ይሄም በነርቭ ላይ ጉዳት እያደረሰ ነው ማለት ነው። አስረኛ፣ ጥቁር የቆዳ ነጠብጣቦች መኖር። የተለያዩ ክፍሎች ላይ የቆዳ መጥቆር ካስከተለ የስኳር በሽታ ምልክት ሊሆን ይችላል። በአንገት፣ በብብት እንዲሁም በሌሎች የቆዳ ማጠፊያ ቦታዎች ላይ የመጥቆር ምልክት ካሳየ የስኳር በሽታ ምልክት ሊሆን ይችላል። ይህም የሚጠቁበት ምክንያት ኢንሱሊን ሬዚስተንስ አለ ማለት ነው። በዛ ቦታ ላይ እንደዚህ ነገሮች ሊከሰቱ ይችላሉ። ከነዚህ ውስጥ ስንቶቹ ምልክቶችን ከዚህ በፊት ያውቋቸው ነበር? በኮሜንት ላይ ይጻፉልኝ። እንዲሁም ቪዲዮን ካያችሁት በኋላ ላይክ፣ ሼር አድርጉልኝ። በቀጣይ ቪዲዮ ላይ እንሰራላችሁ በምን እንስራላችሁ የሚለውን ቪዲዮ ጻፉልኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ሁኑ። ለዛሬው ግን አበቃን። እናመሰግናለን። በጤና ይቆዩልን።